ባንክ የሚፈልገው እቺ ሴት ቆጣቢ ነች ወይ? ስቴትመንቷ ምንድን ነው? ከእኛ ጋር ያላት ግንኙነት ምንድን ነው? ባንኩ 100 ሺህ ብር ቢያበድራት ምን ያክል ጠንካራ ነች የሚለውን ነው የሚያስበው። በነገራችን ላይ አበዳሪውን ባንክ ኦፊሰሩን እዛ አንቺ ጋር መጥቶ የሚያናግርሽን ማሳመን ከቻልሽ እንደ ባንክ እንደ መበደር ቀላል ነገር የለም። ግን ማሳመን መቻል አለብሽ። የምታሳምኘው እንዴት ነው? ስቴትመንት ታቀርቢለታለሽ። ይኸው ጸጉር ቤት ነው እየሰራው ያለው ተቀጥሬ፣ የራሴን የሆነ ጸጉር ቤት ደግሞ ሊኖረኝ ይፈልጋለሁ። የራሴ ጸጉር ቤት ደግሞ ሲኖረኝ ልምዱ እዚህ ጋር አለኝ። ስቴትመንት እናንተ ጋር ይህን ያክል ብር አንቀሳቅሻለሁ ብለሽ ቲን ነምበር አለኝ፣ ይኸው ንግድ ፍቃድ አለኝ፣ የሚከራይ ቦታ ማዘጋጅቻለሁ። አሁን ማች ያደርጋል ሁሉም ነገር ገባሽ? ጥያቄውን ምንም ጥያቄ ሊጠይቅሽ አይችልም ይሄ ሰው። ስለዚህ አንድ ባንክ ብቻ ባይሆንና አንድ ሁለት ባንክ አድርገሽ ያኛውንም ባንክ ስቴትመንት እያንቀሳቀስ ሁለቱም ባንክ ላይ እንሞክራለን ማለት ነው። ግን አሁንም የምነግርሽ ምንድን ነው ከዚህ ከመስከረም ጀምረሽ ህልምሽ አይምሮሽ ምን አይነት ጸጉር ቤት እንደሚኖርሽ፣ ምን አይነት ቀለም እንደሚቀባ፣ ስሙ ምን እንደሚሆን፣ ስንት ወንበር እንደሚኖርሽ በጣም አትለጥጪው ብዬሻለሁ። ቀለል ባለ ነው መጀመሪያ ያለብሽ። ስንት ወንበር እንደሚኖርሽ፣ ምን አይነት ሰራተኛ እንደምትቀጥሪ፣ ያን ሁሉ ሁሌ 2020 ላይ አይምሮሽ ላይ አምጪው። ከዛ ስቴፕ በስቴፕ ደግሞ እንሄዳለን ማለት ነው። ምናልባት ፕሮፖዛል ሪኩዌስት ከሆነ እዚህ ጋር 800 ሰው እየሰማኝ ነው። ፕሮፖዛል ከበር እኔ የማደርግልሽ፣ ፕሮፖዛሉ እኔ ያሰራልሻለሁ፣ እኔ ክፍያውን እከፍልልሻለሁ ማለት ነው። ከዛ የመጀመሪያው ተበዳሪ ትሆኛለሽ፣ ያን ዕዳሽን ትከፍያለሽ እያልሽ 2 3 4 5 ጸጉር ቤት እየኖርሽ ይሄዳል ማለት ነው። ይሄ ማለት የ2020 ግሩፕ ስለሆንሽ 2020 ውስጥ አይምሮሽን ስላመጣሽ 2020 ተስማምቶኝ ገብቻለሁ ታሪኬ ይሄ ነው ብለሽ ስለነገርሽኝ ነው። ስለዚህ በዛ ሁኔታ እንቀጥላለን ማለት ነው። ቴንክ ዩ ሶ ማች፣ በጣም አመሰግናለሁ። ቀጣይ እኔም አመሰግናለሁ መንሱሪ። እሺ ቀጣይ ማና ማዛ ነው የሚለው ማዚ ስርዬ ደህና ነሽ ወይ? ሰላም ደህና ነኝ። ማዚ ከየት ነው? እንዴት ነው? ከጣሊያን ነው። ከጣሊያን መንሱሪ። ኦኬ ጣሊያን። ኦኬ ማዛ ቴንክ ሶ ማች። ጥያቄያችን ሰዎች ለምን ደስተኛ የማይሆኑበት ምክንያት ምንድን ነው ብለሽ ታስቢያለሽ? ሰዎች ደስተኛ የማይሆኑበት ምክንያት አንደኛ ነገር ሀሳባቸውን ሁሉ በሰው ስለሚጥሉት ነው። ገባህ አይደለ? አንደኛ ነገር እምነታቸው ላይ ጠንካራ መሆን አለባቸው። እምነታቸው ለእግዚአብሔር መገዛት አለባቸው። ቶሎ ተስፋ እንዳይቆርጡ ይረዳቸዋል ማለት ነው። ማንኛውም ፕሮጀክት ማንኛውም ነገር ሀሳብ እንትን ሲያመነጩ ለመስራት እግዚአብሔርን ካደረጉ ከፊት ምንም ነገር አይሆኑም ብዬ እገምታለሁ። ግን ሰውን የተደገፈ ሰው ግን ወድቆ አይቀርም እና አንዳንድ ነገር ደግሞ ማለት ህይወት ለመመስረት ይፈልጉና በዛ ደግሞ ሳይሳካላቸው ሲቀር ሞራላቸው ይወድቃል። ብዙ ነገር ነው በሰው ላይ የሚመጣው የሚደርሰው ማለት ነው። በተለይ ደግሞ በሴቶች ላይ ግን እምነታቸውን ካጠበቁ በራሳቸው ከተማመኑ የማይደርሱበት ቦታ ይገምታለሁ። መውደቅና መውረድ ያለ ነው፣ መነሳት ያለ ነው በሰው ልጅ ላይ እና በጣም ደስ የሚለኝ ደግሞ አንተ እንደዚህ ብርታት ስትሰጣቸው ኢነርጂ ማይ ጋድ ወንድሜ በእውነት መንሰሪ በጣም ነው ማደግ በጣም ኢትዮጵያ ሲመጣ የመጀመሪያ ስማግኘት የምፈልገው አንተን ነው። በዛ ላይ መንሱሪ አንዳንድ ነገር ማማክረህ ያለው ለምን ኢትዮጵያ እህቶችም እንዲንቀሳቀሱ ስለምፈልግ እኔ እዚህ ፈጣን ነኝ፣ ጣሊያን ስኖር ፈጣን ነኝ፣ የራሴን ስራ ነው የምሰራው ምናምን። ግን እህቶቼ ኢትዮጵያ ትንሽ እንትን ያሉ ናቸው ማለት ቀዝቀዝ ያሉ ስለሆነ እንዲንቀሳቀሱ ፈልጋለሁ እና አማክረሃለሁ ምን ማድረግ እንዳለብን። ምንም ችግር የለም። እናት ያው ለትውልድ አሁን እኮ የሰው ልጅ አንቺ አሁን ጣሊያን ነው ያለሽው፣ የራስሽ ኑሮ ይኖርሻል፣ የራስሽ ሌብል አለሽ። ከዚህ በኋላ ለሰው ነው እኛ መትረፍ መቻል ያለብን። ለሰው መትረፍ ማለት የግድ ገንዘብ አንሶታል ሀሳብ መንገድ መመለስ ይሄ ራሱን የቻለ ጠንካራ ያደርጋል እና ሁሉም ሰው በራሱ ርስቅ ነው የተፈጠረው። የራሱ ርስቅ አለው። ያንቺን እኔ ልበላው አልችልም። ይህ ርስቅ ማንም ሰው ሊበላው አይችልም። ይቆያል ወይ እዛ ይበላሻል እንጂ የትም አይሄድም። ሰዓቱን ጠብቆ እኔ ጋ ይመጣል እና እያንዳንዱ ሰው
የራሱ የሆነ ርስቅ አለው። የራሱ የሆነ ከፈጣሪ የተሰጠው መክሊት አለው። ከራሱ ከፈጣሪ የተሰጠው ፓወር አለው። ከራሱ ከፈጣሪ የተሰጠው ሁሉ ነገር አለው እና ያንን ነገር ግን እንዴት አድርገን ወደ በጎ እንወስደዋለን? እንዴት አድርገን ለውጥ ጨምረንበት እንሻሻላለን የሚለውን ነገር ነው ማለት ይፈለግ። አንተ ደግሞ በጣም ኤነርጂ የምትሰጥ ሰው ነህ። በእውነት እግዚአብሔር እድሜና ጤና ይስጥህ። በጣም ኤነርጂ ትሰጣለህ። ለሁሉም ታበረታታለህ። ፕሮግራሞችን በጣም መከታተል። ቫኬሽን ግሪክ ነበርኩኝ እና እዛ ሁሉ ሳይቀር ነበር የምገባው ለማየት እና ማክርሃለሁ። ቴንኪዩ መንሱርዬ። ሰላም ሁላችሁንም። ሙዓዝ ሚዩት ላይ ነን። ሞርጌጅ ጋር ምናምን ጋር በተያያዘ የባንክ ጉዳይ እሱን ልታወራኝ ፈልጌ ነው። ምናልባት ታይም አንተ ሲኖር ጋፕ ሲኖር አወራሃለሁኝ። ችግር የለውም። አንተ ትፈልገው ታይም ለመጠቀም ሞክር። እሺ እንትን እንዳልይዝ ብዬ ነው እኔ። አይ ችግር የለውም። እቤት ነኝ ያለሁት። ችግር የለውም። ታንክ ሶ ማች ዌልካም ኤቭሪበዲ። እዚህ ጋር የምናያቸው እንዳሉ የ2020 ግሩፖች ናቸው። ዋናው ማሜም እዚህ ነው ያለው። እንግዲህ ፕሮግራማችን እንደዚህ እያልን እንሄዳለን። እሺ ሰቦንቱ ሰላም፣ ደህና ነኝ። ከየት ነው ይናል? አዲስ አበባ። ሰቦንቱ ብዙ ሰዎች ደስተኛ ማይሆኑበት ምክንያት ምንድን ብለሽ ታስቢያለሽ? ደስተኛ የማይሆኑበት ምክንያት እግዚአብሔርን መጀመሪያ ማመስገን ነው። ባለን ነገር ጠዋት ስንነሳ እግዚአብሔር እናመሰግነው። ባለን ነገር ስናመሰግነው ደስተኛ እንሆናለን። ሁለተኛው ነገር ደግሞ ውሎ ከማጋ ነው የምትውለው፣ የት ነው የምትውለው? እና እኔ ለምን እዚህ ልል እንደፈለግኩ ጠቃላይ እኔ በዚች ጊዜ ውስጥ 2020 ከተቀላቀልኩ የሆነ ኮንፊደንስ እየተሰማኝ ነው። ሆነ ደስታ የለም፣ ተስፋ የመቁረጥ አይነት ነገር ነበረብኝና ያ ነገር ተቀረፈ። ያ ውሎ ነው። በፊት ዝም ብዬ የማየው ነገሮችም ዝም ብሎ ቦታ ስለነበረ ያ ነገር ሊሆን ይችላል ደስተኛ ያላረገኝ ማለት ነው። እና በአሁኑ ሰዓት ግን በቃ በእርግጥ በካርድ ነው ልክ ሲሞላ ቶሎ ብዬ እናንተ ጋር ነው የምገባው ማለት ነው። ደስ ይለኛል። በቃ ቁጭ ብዬ እኔ አቃቂ ምንድን ነው የምትሰሪው? መንሱር ለጊዜው ስራ የለኝም። ስንት ዓመትሽ ነው? ስራ የለኝም። አሁን ከልጄ ጋር ነው። አንድ ልጅ ናት አለችኝ። ከልጄ ጋር ነው የምኖረው። በስደት ሀገር ሄጄ ነበረ። እዛ ትንሽ ያልተሳካ ነገር አለ። እዛም አሞኝ ምናምን ነገር ተመልሼ የገባው ሀገር ውስጥ እና በአሁኑ ሰዓት ከልጄ ጋር ነው ያለሁት። ግን ስራ የለኝም። እሷ ደግሞ 1ኛ ዓመት ተማሪ ናት። እሷ 1ኛ ዓመት ተማሪ ናት። እሷም ያው ገና ግን የማታ እየተማረች የቀን ስራ መስራት ትፈልጋለች እና በዚህ ጉዳይ ላይ በዚሁ ላይ የስንት ዓመት ልጅ አለሽ? አሁን 20 ዓመት ልጅሽ? አዎ። ድምፅሽ እኮ አንቺ ራስሽ 24 የሞላው አይመስልም። በልጅነቴ ነው፣ በጣም በልጅነቴ የወለድኳትና አብረን አይመስልም። ግን እግዚአብሔር የተመሰገነ ይሁን። ከኔ የምትበልጥና ቆንጅዬ ልጅ አለችኝ። እግዚአብሔር ፈጣሪ ደግሞ ይኸው አንቺ አረብ ሀገር ደክመሽ ታመሽ መጣሽ። ፈጣሪ ደግሞ ልጅሽን በማታስቢው መንገድ ሌላ ከፍታ ላይ አውጥቷት በእሷ ደግሞ ህይወትን የምታይ ልትሆኚ ትችያለሽ። በዚህ ላይ በልጅነት ልጅ መውለድ መታደል ነው። አየሽ፣ ለዚህ ነው በልጅነት ልጅ የሚወልዱ ሰዎች ልጆቻቸው በህይወት እያሉ ይጦራሉ ማለት ነው። እና የ2020 ትውልድም እንፈጥራለን ብለን እየሰራንበት ያለ ነው። አንድ ትልቁ ነገር ይሄ ነው። ስለዚህ አንቺም የ2020 ፕላን አስቀምጪ፣ ጎል አድርጊ በራስሽ። አሁን ለምሳሌ አቃቂ አካባቢ
ምን አይነት ስራ ነው በትንሽ ብር መስራት የሚችለው? አሁን ቤት ውስጥ መቀመጥ የለብሽም። ከዚህ በኋላ 2020 የተቀላቀለ ሰው ስራ የለኝም ማለት የለበትም። ቢያንስ ስራ እንዴት አድርጎ መፍጠር እንደሚችል መንገዱን መፈለግ አለብን በጋራ። አሁን ለምሳሌ ከዚህ በፊት አንቺ ብቻሽን ነው ስራ የምትፈልጊው። አሁን ከ2020 ግሩፕ ጋር ነው ስራ የምትፈልጊው። የማታውቂያቸውን ሰዎች እህት አድርገንልሻል፣ ወንድም አድርገንልሻል እና ከልጅሽ ጋር ሆነሽ እዛ አቃቂ አካባቢ እዛ ዙሪያ ላይ በራስሽ አቀም። አሁን ለምሳሌ ባንክ ከ5000 ብር ጀምሮ ኦንላይን ያበድራል። በኦንላይን እንዴት አድርገሽ መበደር እንደምትችል እንዴት አድርገሽ እንደምታገኝ ያንን መስመሩን እንነግርሻለን። እኛ ግን ኃላፊነቱ ያንቺ ነው፣ ሪስፖንሲቢሊቲው ያንቺ ነው። ይሄንን ስንነግርሽ ያናስከፍልም ምንም ብር አንጠይቅም። ነገር ግን ያንን ሲስተም እንዴት አድርገሽ መጠቀም ትችላለሽ የሚለው መንገዱን እንነግርሻለን። ግን በጣም ጥንቃቄ አድርገሽ በኋላ ያንቺ ሄዳ ወደ ልጅ ላይሄድ ተጠቀሽ ምን አይነት ስራ ከኔ እድሜ ጋር ስለሄድ የሚችለው ምን አይነት ነገር እዛ አቃቂ አካባቢ መፍጠር ይችላለሁ ብለሽ አስቢና ያው ወደፊት እኔ እዛ ግሩፕ ላይ ያሉትን እያንዳንዳችሁን ምንድን ነው ያሰባችሁት የሚለውን መጥቻ አወራችኋለሁ። ማመቤት ያንን ነው ይሆናል መሰለሽ አንቺ ይሄን የምታደርጊ ይሄን እናደርጋለን። የመጀመሪያው አሁን ለምሳሌ እኛ 2020 ማለት 24 ወራት ናቸው። የመጀመሪያው መስከረም፣ ጥቅምት፣ ህዳር፣ ታህሳስ የሚባሉ ጊዜያቶች የመጀመሪያ ወራትን ሀሳብ ላይ ነው የምትሰሪው። ሀሳብ ሀብት የሚመጣው አእምሮ ላይ ነው። ሀሳብ ደግሞ ማለት ምንድን ነው? እዛ አካባቢ ላይ ምን ብሰራ ነው የሚያዋጣኝ? ጥናት ታደርጊያለሽ፣ ዲቴል ታጠኛለሽ። ብር የሚሰጥሽ ሰው የለም። ብር የሚሰጥሽ ማን ነው? ባንክ ነው። ባንክ ሲሰጥሽ ደግሞ ካልከፈልሽ ምን ሊሆን ይችላል? ያው ሄኖክ መጨረሻ ላይ አጠቃለው መልስ ይሰጠናል። እና ጥንቃቄ አድርገሽ እንዴት አድርጌ ልስራ የሚለውን ነገር፣ ልጅሽን ደግሞ እንዴት አድርጌ ላስተምራት የሚለውንም ነገር አብረን በጋራ እየተመካከርን እንሄዳለን። አይዞሽ፣ የማይለወጥ የማይሻሻል አንቺ አባለር ላይ በኤኒሚዝ የሆነ ነገር አጋጥሞሽ ተጣሽ፣ እዚህ ነገር ደግሞ መተሽኸው በልጅሽ ተስፋ አገኘሽ። አሁን ደግሞ 2020 የሚለው ግሩፕ ደግሞ ተስፋ እየሰጠሽ ነው። ይሄን 2020 የሰጠሽን ተስፋ ደግሞ ለመልካም ተጠቅመሽበት ለልጅሽም ለአንቺም የሚሆን ነገር ትሰሪያለሽ ማለት ነው። እና ግን ከአሁኑ ምንድን ነው የምሰራው? እንዴት አድርጌ ነው የምሰራው? በምን መልኩ ነው ብር የማገኘው የሚለውን አይምሮሽ ላይ 2020ን ከያዝሽው በእርግጠኝነት ሁሉም ነገር ይስተካከላል ማለት ነው። እና ሚዩት አድርጊው። ሌላ ሰው ከእሷ ቀጥሎ ያለ ሰው ማን ነው?